ያላችሁ ሳውት አፍሪካ ያላችሁ ኤምባሲዎች አረፍቲ የኢትዮጵያ መንግስት በዚህ አጋጣሚ በደቡብ አፍሪካ ያሉ ኢትዮጵያውያንን መብት ማስከበር አለበት። ሊቀናል አብይ አህመድ መግለጫ መስጣትን ባለው ለምን እንደሆነ ታውቃላችሁ? አንድ የኦሮሞ ልጅ የለም፣ አንድ የአማራ ልጅ የለም። ሳውት አፍሪካ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ንግግር ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ብልክ ብላ እንዳደገች በይፋ የምትናገር ሴት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። በሰሞኑ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በደቡብ አፍሪካ በኢትዮጵያውያን ላይ የሚፈጸመውን ግፍና ግድያ በተመለከተ መንግስት ዝምታን ቢመርጥም ህዝቡ ምን አለ? የህዝቡን ድምፅ አስደምጣችኋለሁ። ኮሜዲያን እሸቱ መለሰና ቲክቶከሯ ሃና ግደይ ወይም ባምቢ ሀበሻ፣ በዚህ በሁለቱ ሰዎች መካከል የተፈጠረው ምንድን ነው? ጉዳዩ ተካሯል፣ እንመለከተዋለን። ታዬ ቦጋለ አረጋ በቴዲ አፍሮና በዶክተር አብይ አህመድ መካከል ያለችው ኢትዮጵያ ልዩነት አላቸው፣ ባንዲራውም ጭምር ይለናል። እነዚህንና ኮሜዲያን ምን አለ ያረጋል በተናገርኩበት ቢበዛ ይገድሉኛል ሲል ተደመጠ። በምን ምክንያት ነው ግድያው? ትሰሙታላችሁ። ክቡራትና ክቡራን ውድ የገጽታ ሚዲያ አድማጭ ተመልካቾች እንደምን ቆያችሁ? ዛሬም እንደተለመደው ለእናንተ ለተመልካቾች ያስተምራሉ፣ ያስጠነቅቃሉ፣ እንዲሁም ግንዛቤን ይሰጣሉ ብለን ያመንባቸውን የዘመን መጨረሻ አንቂ መልእክቶችን ይዘን መተናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሐሳብ አስተያየታችሁን በኮሜንት አስቀምጡ። ወደ ቪዲዮ ያለፍኩ በመጀመሪያም የማስደምጣችሁ እንግዲህ ኮሜዲያን እሸቱ መለሰ በቲክቶከሯ ሃና ባምቢ ተብላ በምትጠራው ባምቢ ሀበሻ ላይ የተሰነዘረውን አስተያየት ከፍተኛ ቁጣን ቀስቅሷል። ይህ ኮሜዲያን እሸቱ መለሰ የተናገረውን በቀጥታ አስደምጣችኋለሁ። እንግዲህ ኮሜዲያን እሸቱ መለሰ በወጣቷ ቲክቶከር ሃና ባምቢ ላይ የሰነዘረው አላግባብነት የሆነ መረጃ ነው ስትል እሷም ተናግራለች። ታዲያ ኮሜዲያኑ ምን አለ? በማህበራዊ ሚዲያ መነጋገሪያ የሆነውን ላስቃኛችሁ። ኮሜዲያን እሸቱ መለሰ ወጣቷ ቲክቶከር ለቅድስት ቤተክርስቲያን የተደረገ የገቢ ማሰባሰቢያ ዝግጅት ላይ እንግዲህ መኖሯንና ማሰባሰቢያውን መምራቷን በመቃወም የሰነዘረው አስተያየት ነው እጅግ አሳፋሪና ኃላፊነት የጎደለው ነው በሚል ይኮንነዋል። ታዲያ ዝርዝር መረጃው እንዲህ ይላል። ኮሜዲያን እሸቱ በሰጠው መግለጫ የሃናን ባምቢን እንዲሁም ደግሞ ሌሎች ቲክቶከሮችንም ጭምር የተናገረበት ነው። ታዲያ ባምቢን እንዲህ ሲል ይገልጻታል። ይህ የግል ህይወትን በማንሳት እንዴት እንደዚህ አይነት ሰው የቤተክርስቲያን የገቢ ማሰባሰቢያ ፕሮግራም ይሰራል በሚል በመቃወምም ነው በትችት መልኩ እንዲህ ተናግሯታል። ታዲያ ይህ በይፋ በሚዲያ የተሰነዘረባት ጥቃት ነው። ብዙዎቹ ሴት ልጅን በዚህ መልኩ እንደዚህ ማድረግ ጥሩ አይደለም እያሉ የተለያየ ሀሳባቸውን ይሰጣሉ። ታዲያ የተሰነዘሩ ቅሬታዎች ምን ምንድናቸው? ጾታዊ ጥቃት አድርሶባታልም የሚሉ አሉ። ድርጊቱ የአንድን ሴት የግል ህይወት በማብጠልጠል በሚዲያ የተደገፈ ጥቃት ማድረስ እንደሆነ ብዙዎች ይገልጻሉ። የህግ ተጠያቂነትም ሊኖረው እንደሚችል፣ ይህ አስተያየት ደግሞ ከአንድ ታዋቂ የሚዲያ ሰው የማይጠበቅና በግል ስም ለማጥፋት ወንጀል ለወንጀል ደረጃ የሚያደርስ እንደሆነም ብዙዎቹ ይናገራሉ። የቤተ ክርስቲያን ሚና ማንኛውም ሰው በንስሐና በበጎ ስራ ወደ እግዚአብሔር ቤት ሊቀርብ እንደሚችል እየተነገረ ባለበት ወቅት እንዲህ አይነት የጭካኔና አረመናዊ አካሄድ እንደውም የደቦ ፍርድ አይነት ነገር ኮሜዲያን እሸቱ መለሰ የተናገረውን ብዙዎች እየተቃወሙት ይገኛሉ። ታዲያ ኮሜዲያን እሸቱ መለሰ ለፈጸመው ድርጊት በአስቸኳይ ይቅርታ የማይጠይቅ ከሆነ ጉዳዩ ወደ ህግ ሊያመራ እንደሚችልም ታውቋል። ግለሰቧን እንግዲህ በሚዲያ ኮሜዲያን እሸቱ መለሰ ምንድነው ያላት? በቀጥታ ኮሜዲያን እሸቱ መለሰ ለቲክቶከሯ ሃና ግደይ ወይም ባምቢ ሀበሻ የተናገረውንና እሷ የሰጠችውን ምላሽ አድምጠን
እንመለስ። እስከ ቪዲዮ መጨረሻ ድረስ አሁንም አብራችሁኝ ቆዩ። በስተመጨረሻ ደግሞ እኔ ለእሸቱ መለሰ ለኮሜዲያን እሸቱ መለሰ ሐሳብ አስተያየት አለኝ። ተከታተሉ። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልጥ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየት እሺ ድንክ ጡብ የሚሉ ይሻለ አንተን እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣው አየክ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። እናቴ አባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው እያሳሳትኩኝም ሰው አይደለም እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከታውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለ ወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህን ለመናገር መውጣት ያሰፍረኛል። ምን እንዳናደደ አልገባኝም። ባለ ሀብት ነው የሚመቸኝ ስላልኩኝ ነው እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍ ኮርስ የተሻለ ሰው ነው የምፈልገው። ኦፍ ኮርስ ባለ ሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለ ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራጅልጥ ምንም ማታውቅነህ ማለት ነው። ታይብ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማንም አይከለክለኝም። ክቡራን አድማጮች እንግዲህ ቪዲዮውን እንደሰማችሁት ነው። እሷም የመለሰችውን ምላሽና እሱም ደግሞ የተናገረበትን ምላሽ አድምጠን ተመልሰናል። እኔ ግን በግሌ ለኮሜዲያን እሸቱ መለሰ በግሌ መልእክት አለኝ። ይህንን መልእክቴን ከመናገሬም በፊት እንግዲህ ከመጽሐፍ ቅዱስ አንድ ጥቅስ አንስቼ መልስ እሰጠዋለሁ ማለት ነው። እንደ ሐሳብና እንደ አስተያየት ነው፣ እንደ መልስም ላይሆን ይችላል። ምናልባት እሸቱ መለሰ በሰንበት ትምህርት ቤት ለረጅም ሰዓት እንደ አገለገለ ሰንበት ትምህርት ቤት ውስጥ እንደቆየ ሲናገር ሰምቻለሁና እንግዲህ በሉቃስ ወንጌል ምዕራፍ 5 ቁጥር 31 ላይ እንዲህ ይላል፣ በሽተኞች እንጂ ጤነኞች ሐኪም አያስፈልጋቸውም። እኔም ኃጢአተኞችን ወደ ንስሐ ልመልስ እንጂ ጻድቃንን ልጠራ አልመጣሁም ይላል መጽሐፉም። ስለዚህ ይህንን ነገር እንዴት ታየዋለህ? ኮሜዲያን እሸቱ ያንን የፈሪሳዊውን ሰውዬ ታሪክ ታውቀዋለህ። የፈሪሳዊውንና የቀራጩን ሰውዬ ታሪክ ላስታውስህ። እውን አንተ የእግዚአብሔር ቤት አጥር ጠባቂ ብትሆን ኖሮ ወደ ውስጥ አታስገባንም ነበር። ግን ለማንኛውም አትመጻደቅ፣ እንደ ፈሪሳዊ ሰውዬ ባዶህን እንዳትቀርም እፈራለሁ ማለት ነው። ብዙ ሰዎች በዚህ ጉዳይ እየተነጋገሩ ይገኛል። እነዚህ ሰዎች ደግሞ ያሉትን ሐሳብ አስተያየት እንደ ግብዓት ልትጠቀመው ትችላለህ። ኮሜዲያን እሸቱ እናንተም ሐሳባችሁን አስቀምጡ። በሌላ መረጃ ደግሞ እንግዲህ በሰሞኑ ለተከሰተው በኢትዮጵያውያን ደቡብ አፍሪካ ውስጥ በሚደርስባቸው እንግልትና ማሰቃየት
መንግስት ምንም አይነት መግለጫም አልሰጠም። ስለዚህ አሁንም መንግስት በዚህ ጉዳይ የራሱን አስተዋጽኦ ቢያደርግ ባይነኝ። ሆኖም ታዲያ ለዚህ ለተፈጠረው ለወገኖቻችን ከጎን በመቆም አብዛኞቹ ጥሩ ጸሎትና ጥሩ ተስፋ እየገለጹ ይገኛሉ። ታዲያ ከነዚህ መካከልም ራቺ ተስፋዬ አንዱ ነው። ራቺ ተስፋዬ በእውነት በሚገርም ሁኔታ ለደቡብ አፍሪካ በስቃይ ውስጥ ላሉ ወገኖቻችን እንዲህ በማለት መልእክቱን አስተላልፏል። ምን ያናድዳል መሰለ? ትላንት ለመላው የጥቁር ህዝቦች ነፃነት ምክንያትና ምልክት የሆነ ታላቅ ህዝብ ዛሬ የኑሮ ውድነት አማሮት ኑሮ ለማሸነፍ ከሀገር ወጥቶ በማንም ነጭን እንዳምላኩ በሚያይ የአይምሮ ባሪያ ጫናና በደል ሲደረግበት በጣም ያናድዳል። በጣም ያናድዳል ይህ ህዝብ። የኢትዮጵያ መንግስት በዚህ አጋጣሚ በደቡብ አፍሪካ ያሉ ኢትዮጵያውያንን መብት ማስከበር አለበት። የቻለውን ሁሉ ፖለቲካዊ ጫና አድርጎ ዲፕሎማሲያዊ ጫና አድርጎ የህዝቡን መብት ማስከበር አለበት። ሀገር የምትከበረው ዜጋ ሲከበር ነው። አንድ ኢትዮጵያዊ ደቡብ አፍሪካ ላይ አንድ ኢትዮጵያዊ መብቱ ሲከበር ያኔ ኢትዮጵያ እየተከበረች ነው። ለዛ መንግስታችን በዚህ ጉዳይ ላይ በጣም አግሬሲቭሊ ሄዶ ማንኛውንም ሆነ ዲፕሎማሲያዊ ጫና አሳድሮ የኢትዮጵያውያንን መብት ማስከበር አለበት። ለነዛ ለአይምሮ ባሪያ የሆኑ ነጭን እንደ አምላካቸው ለሚያዩ ባሪያዎች ደግሞ እንደዚህ ብላችሁ ንገሩልኝ። ትላንት የነፃነት ምልክታችሁ የሆነውን ማንዴላን በፍቅር ተቀብለን ከሞት አድነናል። ታሪክ ምስክር ነው። ጦርነት አስተምረን ውጊያ አስተምረን በፍቅርና በክብር ወደ ደቡብ አፍሪካ መልሰናል። ታደሰ ብሩ ምስክር ነው፣ አሰልጣኙ። ለዛ የኢትዮጵያ መንግስት አስፈላጊውን ሁሉ ፖለቲካዊ ጫና አድርጎ የኢትዮጵያውያንን መብት በደቡብ አፍሪካ አስከብሮ ሀገሩን እንዲያስከብር ጥሪ ያቀርባለሁ። ሁላችሁም ቪዲዮ እየሰራችሁ የኢትዮጵያ መንግስት ላይ ጫና አሳድሩ። በመጨረሻም እንግዲህ ክቡራን አድማጮች ታዬ ቦጋለ አረጋ ስለ ቴዲ አፍሮና ስለ አብይ አህመድ ኢትዮጵያ የሚለን ነገር አለ። ቀንጨብ አድርጌ አስደምጣችኋለሁ። በዚሁ እሰናበታችኋለሁ። በሌላ ወቅታዊ መረጃ እመለሳለሁ። ለገጽታ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ቸር ቆዩ። ድሮ ኢትዮጵያና የአሁኗ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ነው። ቴዲ አፍሮ ዳስጣል ሙዚቃን እንዴት ተረዱት? መጀመሪያ ቴዲ አፍሮ ያወጣበት ጊዜ ምርጫ ሲቃረብ የሚወክለው የፖለቲካ ኢንተረስት አለ። የድሮዋን ኢትዮጵያና የአሁኑ ኢትዮጵያ የሚባል ትንታኔ አለ። ዶክተር አብይ ኢትዮጵያን አይደግፍም። የድሮዋ ኢትዮጵያና የአሁኗ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምን አይነት ነው? ቀላል እኮ ነው። ምንም ሳትደክም ሟንበሳ ሁልጊዜ ቴዲ ጋር አለ። የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። ገል ነው፣ የተለየ ነገር የለውም። ያልታሰረና ያልሞተ የለም ዓለም ላይ።